ቅድም እንዳልከው የኢትዮጵያ ህዝብ ምንም እዚህ ግባ የሚባል አይደለም አንተ ያዋጣ እኔ ነኝ እየገነባው ያለውት ብሎ ከዛም በፊት ተናግሮ እንዳውም ከዚህ በኋላ ሚቀረው ስንት ቢሊዮን ብር ነው እንደዛ ብሎ አንተ ምንም እኮ አላዋጣም ብሎ ኢትዮጵያ ህዝብን የሰደበበት አጋጣሚ ነበር እና በአጠቃላይ ባለፈው ምረቃው ላይም የሆነ በስመኘው በቀለ ጊዜ በኢንጂነር ስመኘው በቀለ ጊዜ የነበሩ ኢንጂነሮች አንድም ሰው አልተሸለሙ በአብይ ጊዜ የነበሩ ኢንጂነሮች ብቻ ናቸው የተሸለሙት የኢንጂነር ስመኘው ስም እንኳን ተነስተው አንዳንዴ እኮ እንትን ምስክር ወረቀት እንኳን መስጠት እኮ ይቻላል ባለቤቱን ጠርተ ወይ ደግሞ ስሙን እንትን ብለ ሬኮግናይዝ አድርገ ባለቤትም ነህ ብለ ይሄ አልተደረገም አብይ ያደረገው የራሱን ኢንጂነሮችን ሸለመ በመለስ ዜናዊ ጊዜም ለመለስ ምንም እውቅናም አልተሰጠም ዞሮ ጠቅላላ አድርጎ ስለወሰደ ነው አጠቃላይ የህዳሴ ግድብ ባለቤት ማን ነው ብዬ ጠየቁት አብይ ለማስተላለፍ የሞከረው የህዳሴ ግድብ ባለቤት እኔ ነኝ ብሎ ስለጠየቀ ነው እንደዛ አንተ የኢትዮጵያ ህዝብ ነው ባለቤቱ ከዚህም በፊትም ኮንትሪቢዩት ያደረጉ ሁሉ ባለቤቶች ናቸው ከታችኛው እርከን እስከ አመራሩ ብለሃል አንተ የአብይ አህመድ ሚና ምን ተብሎ ቢገለጽ ጥሩ ነው ባንተ አስተያየት ጥሩ የአብይ ሚና ጥሩ ነው ያው አጠያየቅ ወደዛው እንደሆነ ለኔ ገብቶኛል ግን መነገር ላለበት ነገር አሁንም ለኢንጂነር ስመኘው ምክንያቱም እኔ በፎቶግራፉን አይቻለሁ እዛ ቦታ ላይ ላቡን ያንጠራጠራ ሲሰራ እንደነበረ ግልጽ ነው ይሄንን የኢትዮጵያ ህዝብ ያውቀዋል ከመሰረቱ ጀምሮ በታላቅ አገር ወዳድነት በታላቅ አርበኝነት ሲሰራ እንደነበረ ፎቶግራፎቹ ያሳያሉ እንግዲህ ከኢንጂነሮች ውስጥ እሱ አንጋፋ ሆኖ ሊታይ ይችላል እና ነገር ግን ህይወቱን ስላጣበት በዚህ ጉዳይ ህይወቱን ስላጣበት ትልቅ ቦታ አሁንም ለውጥ እኮ ይመጣል ጊዜ ይለወጣል ጊዜ ሲለወጥ ኢንጂነር ስመኘው በቀለ ስሙ የሚነሳበት ጊዜ ይመጣል የብልጽግናው ፕሬዝዳንትና የእሳቸው አባሃና ቁጭ ብለው እዛ ላይ ሲናገሩ እዛ ድረስ ሄደው የጋዜጣዊ መግለጫ እነሱ ባለ አቀማመጡ ራሱ እኮ እኔ ነኝ ባለቤቱ ከኔ ጀርባ ያለው እኔ ነኝ ነው አቀማመጡ ራሱ እንደዛ ነው የሚመስለው ግን ኑዛዜ ነች ያቺ ስለ ኢንጂነር ስመኘው በቀለ ተናድጄበት ነው የመጣው አንተን ታውቃለህ ምስክር ሁን ብለው መናገራቸው በግድያው ውስጥ እጅ እንዳላቸው የመጀመሪያው ኑዛዜ ወይ ሁለተኛው ኑዛዜ ሊሆን ይችላል ምክንያቱም በመጀመሪያ ኢንጂነር ስመኘው በተገደለበት ዕለት ኢንጂነሩና ስራውን ሲሰሩ እሳቸው እንደነበሩ ተናደውበት የገቡት እኚህ የብልጽግና ፕሬዝዳንት ተናደው መመለሳቸው ራሳቸው እያወቁ ስመኘው በቀለ የሚባል ሰው ሞተ ብለው ነው ከዚህ ከአሜሪካ የተናገሩት ያ ሁሉ ገና ከመጀመሪያው የምታውቀውን ሰው ሌላ ደግሞ ገዳይ እንዳለ ያን ጊዜ ደግሞ ለጦርነት ሲዘጋጁ እንደነበረ የታወቀ ስለሆነ ገዳዩ ምናልባትም የህወሓት ሰዎች ናቸው ለማለትም ሲጋዳቸው እንደነበረ ግልጽ ነው አሁን ደግሞ ይሄ ኑዛዜ ነው ልትለው ትችላለህ በዚህ ላይ ኑዛዜ ነው ለማለት ነው ግን ለኢንጂነር ስመኘው ትሪቢዩት ለመስጠት ነው ይሄንን ያልኩት ያንተን ጥያቄ በስቸው ሳይሆን ይሄ መነገር ያለበት ነው ሌላ ቀን ለውጥ በሚመጣበት ጊዜ የሚታወሱበት ጊዜ ይመጣል ሐቁም የሚወጣበት ጊዜ ይመጣል ምክንያቱም ጊዜ የማያወጣው ነገር የለም ይሄ ኑዛዜ ራሱ በጊዜ ነው የወጣው ሳይታወቅ ኑዛዜ ራሱ በጊዜ ነው የወጣው
ነገር ግን ዓላማው ምንድነው ላልከው ምንድነው ያደረጉት እዚህ ላይ ቅድምም የኢትዮጵያ መሪዎች ድሮም አልመዋል ግድብ ለመስራት አልመዋል ብለው ከዚህ በፊትም ሲናገሩት የነበረው የብልጽግናው ፕሬዚደንት የመጀመሪያው አላሚ አፄ ኃይለ ሥላሴ ናቸው ነው የሚሉት። አፄ ኃይለ ሥላሴ እንደ ማንኛውም የሀገር መሪ ያን ጊዜ ኤሌክትሪሲቲ መድረስ አለበት ለኢትዮጵያ ከተሞች ብለው እንዳስቡት ግድብ በተለያየ ቦታ ላይ ተሰርተው የኤሌክትሪክ ኃይል እንዲያመነጭ ሀሳብ ነበራቸው። አሜሪካኖችም የአሜሪካ የሬክላሜሽን ላንድ ሬክላሜሽን ዩኒት የሚባለው የመጀመሪያ ደረጃ የፕሪሊሚነሪ ጥናት በሳቸው ጊዜ እንደተደረገ የታወቀ ነው። እኔ ከአፄ ኃይለሥላሴ ይሄንን ክሬዲት ለመውሰድ አልፈልግም። ይሁን እንጂ በዛን ጊዜ ኢትዮጵያ አቅምም አልነበራትም፣ የገንዘብ አቅምም አልነበራትም። ይህን የሚያክል ኤሌክትሪሲቲ እንዲኖር ፍላጎትም አልነበረም። ሶስተኛ ግብፅና የአረብን ዓለም ለመንካት ስላልፈለጉ በዛ ላይ ግድብ ለመስራት ፍላጎት ቢኖርም አስጠንተዋል እንኳን ለማለት አትችልም። ህልም እንኳን ኖሯቸዋል ለማለት አትችልም ያን ጊዜ። ምክንያቱም አባይ እኮ ይገደብ ነበረ። የማውቀውን ነው የምነግርህ። አባይ እኮ ይገደብ ነበረ። ነገር ግን ግብፅን ላለማስከፋት ግብፅ እንዳትከፋ እና በግብፅ ደግሞ ስለተከፋ የአረቡ ዓለም ኢትዮጵያ በአረብ ዓለም ውስጥ ተከባ ስላለች ለማስከፋት ስለማይፈለግ ነው የቀረው የሚባል ነገርን ስለነበረ አፄ ኃይለ ሥላሴ ግድብ ለማስገደብ ይፈልጉ ነበር። በየቦታው ቆቃን አስገድበዋል። ኤሌክትሪሲቲ ለማምጨት ይፈልጉ ነበር። አባይ ወንዝ ላይ ግን ለግድቡን ለመስራት የሚበቃ አስተሳሰብ እንኳን ያለ የነበራቸው አይመስለኝም። እሳቸው ናቸው የጀመሩት ስለሚባል ነው። አሁን ደግሞ አንድ ሰሞኑን ደግሞ የመጣች ያለች የአፄ ኃይለሥላሴ አልበቃ ብሏቸው በግድ አፄ ኃይለሥላሴንም ወደዚህ ለማስገባት ሲሞክር መንግስቱ ኃይለማርያምም ወንዞች ይገደቡ ይዋሉ ለልማት የሚል ዘፈን አስዘፍነዋል እና እሱም አባይ ላይ ሊገድብ ሲፈልግ ነበር ብለው ሌተና ኮሎኔል መንግስቱንም እዚህ ውስጥ ሊያስገቡ ሲፈልጉ እንደነበረ ሲነገር ሰምቻለሁ። ይሄ ሁሉ ርቀት የሚኬደው መለስ ዜናዊ ምንም ዋጋ እንዳይሰጣቸው ነው። ኃይለሥላሴ መንግስቱ የሚባለው ዋጋ እንዳይሰጣቸው ነው። አንድ ስዕል አይቻለሁ ሚልኬሳ። ስዕሉ ላይ ምን ይላል? አፄ ኃይለሥላሴ አላሚ፣ መለስ ዜናዊ አብሳሪ፣ ኃይለማርያም አሰሪ፣ አሁኑ ደግሞ የብልጽግናው መሪ ደግሞ አስጨራሽ ብለውታል። ሰው የአቶ መለስ ስራ ለኛው ትውልድ ነው የሚነገረው። ይሄ ማለት ለምናውቀው ትውልድ ነው የሚነግረው። አብሳሪ ነው፣ እንደሚጀመር አበሰረ እንጂ ምንም ነገር እንኳን አላደረገም ነው የሚሉት። የሚፈለገው ይሄ ነው። እስከዚህ ድረስ ነው ለመሄድ የተፈለገው። ሎክ ምናልባትም ብዙ ሰዎች የማያውቁት የአፄ ኃይለሥላሴን አስተዋጽኦ የማያውቁ ሰዎች ሊኖሩ ይችላሉ እና የሚያውቅ ሰው ሊናገር ይችላል። ለእኛው ትውልድ ትነግራለህ እንደ የመለስ ዜናዊን አስተዋጽኦ በዚህ ጉዳይ ላይ የነበረው ለእኛው ይነገራል ወይ? እኛው ፊት ለፊት ይዋሻል ወይ የሚል ጥያቄ ነው የሚነሳ። ምክንያቱም ነበርና አንተም ራስህ ገዛዋል አይደለም እንደ ስለዚህ የነበርነውና የምናውቀውን ነገር በአደባባይ እንዴት ትክዳለህ? እንዴት ይህንን ለመካድ ትሄዳለህ? ይሄም አስቸጋሪ እንደሚሆን ስለታወቀ አሁን ያንን ውይይት ጠቅሰሃል። አንተም በአፋፉ ላይ የተደረገው ውይይት ምንድን ነው የተባለው? የተጠቀሙበት ምሳሌ ሩጫ ላይ ክሩን የቆረጠው ነው እንጂ አብሮ ሲሮጥ የነበረው ሁሉ ዋጋ የለውም። መጨረሻ ላይ ሄዶ በደረቱ ክሩን የቆረጠው ብቻ ነው አሸናፊ የሚባለው። በድፍረት ነው ይህንን የሚናገሩት። በድፍረት ነው የተናገሩት። አንድ ደብተራ አላቸው ከቤት ለፊታቸው። ደብተራው ይህንን ሁሉ ያመጣልሃል። ወይም በእግር ኳስ ነው ያስመሰሉት። ማለትም 11 ተጫዋቾች ያሉ 11 ተጫዋቾች ውስጥ ግቧን አስገቢ ነው ተብሎ የሚጠየቀው ያቀበለው ሳይሆን ያመቻቸው ሳይሆን ተጫዋቾቹ ሁሉ ሳይሆኑ
ግቧን ከመረቡ ላይ ያሳረፈው ብቻ ነው የሚጠቀሰው ብለው እንደዚህ አይነት ድፍረትን ነው ሲናገሩ የነበረው። ይሄ ከምን ይመነጫል? አሁን ስለ እሳቸው ብቻ ለመናገር ነው እዚህ ላይ የሌሎችንም አስተዋጽኦ አስፈላጊ ከሆነ እንሄድበታለን። አስፈላጊም ይመስለኛል በአመራር ደረጃ ይሄ አባይን ማስመረቅ ሳይሆን ሲታይ የነበረው እኚህን ሰውዬ አግዝፈው ማሳየት ነው የነበረው። ሲደረግ የነበረው በሙሉ አባይን ማስመረቅ፣ አባይ ግድብ መመረቁ አይደለም የተደረገው። እኚህ ሰውዬ ግዙፍ ሆነው እንዲታዩ ነው የተፈለገው። ለእኔ ሀፍረትም የእግር ኳስ ግጥሚያ ውስጥ ግብ ያስገባው ጥሩ አስተዋጽኦ አለው። ነገር ግን ድሉ በሙሉ የአንድ ግብ አስገቢ ነው ብሎ አይንህን አፍጥጠህ ወጥተህ ለእኔ ነው የሚገባ ማለት አሳፋሪ ነው መሆን ያለበት። ነገር ግን የሚያስታውስህ ነገር አለ። የኢትዮጵያ መሪ እንዲህ አይነት ሰው ናቸው ማለት ነው። የኢትዮጵያ መሪ አሁን ስልጣን ላይ ያሉት ሰው ሁሉ ነገር ለእኔ መሆን አለበት ነው። የኢትዮጵያ ከውጭ ሀገር የሚመጣ ገንዘብ፣ በእርዳታ የሚመጣ ገንዘብ በሙሉ ለእኔ ቤተሰብ ነው መሆን ያለበት ማለት ለእኔ ቤተመንግስት ነው መሆን ያለበት። አሁን እየገባህ ይመጣል። የእሳቸው ሳይኮሎጂ ምን እንደሆነ ግልጥ እያለ ይመጣል። የምናውቀው ታሪክ የዚህ ዘመን ታሪክ እያለ የዛሬ 12 ዓመት 13 ዓመት የተደረገ ስራ የምናስታውሰው የነበርነው የሰማነው ያነበብነው እያለ በዚህ ጉዳይ ላይ እኮ በኢትዮጵያ ውስጥ በዚህ በግድብ ጉዳይ ላይ እኮ የምርጫ ጊዜ ክርክር ሁሉ ተደርጎበታል። የኢትዮጵያ ሕዝብ የሚያውቀው ነው። እሱን ለመቀማት ያንን ታሪክ ለመቀማት የተሄደበት ርቀት አሳፋሪ ነው፣ እጅግ አሳፋሪ ነው። ለመደረግ በምርቃቱ ላይ የተደረገው የአባይን ግድብ ለማስመረቅ ሳይሆን የአንድን ሰው ታላቅነት ለማሳየት ነው። ሚዲያዎችም በሙሉ የመንግስት ባለስልጣንም በሙሉ ሲያደርጉት የነበረው ይሄንን ነው። እሳቸውም አሁን ወደ የሌሎቹስ ምንድን ነው ብትለኝ ወደዛ እመጣለሁ። መጨረሻ ላይ እችን ነገር ለማለት ፈልጋለሁ ስለሳቸው። እኔ ነኝ ያደረግኩት በሚሉት ጉዳይ ላይ ባደረጉት ንግግር ዶክተር ሚልኬሳ ባደረጉት ንግግር ያሉት አንድ ነገር አባይን ግድብ የሚያስንቅ የኒውክሊየር ፕላንት አሁን ልንገነባ ነው ያሉት። ማለትም እኔም አለኝ እኔም እኮ ከዚህ የበለጠውን አሰራለሁ የሚል ጭንቅ ውስጥ ያሉ ለመታየት ያላቸው ፍላጎት በሽታ የሆነባቸው ትልቅ ሆኖ ለመታየት የሚፈልጉት ጥረት ትንሽ የሚያደርጋቸው ለሌላ ምንም ፍርነትን ለማሳየት የማይችሉ ራሳቸውን ብቻ ለማመስገን የሚፈልጉ እጅግ በጣም ትንሽ ሰው መሆናቸው ነው የታየው። ጨዋታውም ቡረቃውም በዛ ቦታ የነበረው ወደ ላይ መሮጡና ወደ ታች የመውረዱ ቡረቃ ሁሉ መሪዎችን የማቀፍ የማሳጁ የምናምኑ ሁሉ የሚያሳይ አይ ኢትዮጵያ የሚያስብል በዛ በታላቅ ቀን ቅድም ታላቅ ነገር ነው፣ ሐውልት ነው፣ አለኝታ ነው ያልኩት። በዛ በታላቅ ቀን ግድቡ ቀርቶ የግድቡ መመረቅ ቀርተው የአንድ ግለሰብ ታላቅነት ሊታይ የሚችልበት ያ ሁሉ ዝቅ የተደረገበት ከፍ መደረግ የሚገባው የኢትዮጵያ ሕዝብ ዝቅ የተደረገበት እንዲህ አይነት መሪ ስላለ ከፍ ተደርጎ መታየት ያለበት የህዳሴ ግድብ በግላጭ መታየት ባለበት ቀን የአንድ ሰው ፍላጎት የዛን ቀን የነበረው የተገደበው ስንትና ስንት ቢሊየን ኪቢክ ሜትር ውሃ እያለ የአንድ ሰው የእንባ ጠብታ ይሆን ላብ ይሆን አላውቅም፣ ያ ሁሉ የታየበት እጅግ የሚያሳፍር ስርዓት ነው በዛ ቦታ ላይ የነበረው። ስርዓቱ የሚያሳፍር፣ ግድቡ ግን ታላቅ ግድብ ነው። አመሰግናለሁ። ብዙ ነገር ነው ያነሳው። ወደሚቀጥለው ክፍል ዋናው የምረቃው ዓላማ ምን ነበር ወደምለው ሳንሻገር በፊት አንድ ሀሳብ ላንሳና አብይ አህመድ እንግዲህ የታሪክ ሽሚያ ነው፣ እዛ ውስጥ ነው አንተ እንዳልከው